ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም ደህና ነኝ። የሰርኬ የገጠሪዋ ዩቲዩብ ተከታታዮች ሰላም ብያለሁኝ። አበረታቱ፣ ላይክ አድርጉኝ የኔ ውዶች። እሺ ዛሬ የሆነ ቦታ ልደውል ነው ጓደኛዬ ጋር ማለት ነው እና ልጠፋ ነው ብዬ ፕራንክ ላደርጋት ነው። ምን ትላላችሁ? ውቁ ነው የምትለው እሷ። እኔ ሴትዮ ወንድም ቤት ነው የምትሰራው እና እስኪ የምትለኝ እንስማ ማለት ነው። ያለውን ነገር አብረን እንስማ እሺ። ባይሆን ላይክ አድርጉ ቪዲዮውን እስከ መጨረሻው አበረታቱኝ እሺ የኔ ማሮች። ምን እንደምትል አላውቅም። አሎ ወየ እንዴት ነሽ? ምን ሆንሽ? የማላስበው ነገር ሆናለ ብለሽ ነው? ተመላክረሽ ነገር አለ ስትይ ማለት ነው። ግን እንደመጣልኝ ታውቂያለሽ። ባለፈው እኮ ነው የቆጠርኩት ዘይት የወይኔው እንደ ካሜራ ኑሮ ሲያወሩ ሰምታ ቢሆን እያልኩ የሰጠሽ ዘይቱን አይ መከራሽ። ይህን ሰሞኑ ቃል እየሸከካቸው ነው። ለምን እንዲሁ አላሉ? ምን አሸከከሽ? ሲጀመር እናንተ ቤት ካሜራ አለ እንዴ? አረዲ ያኩሽና የተሰቀለ ነገር እኔ ምንም ደስ አይለኝም። ምን የተሰቀላለ እናንተ ቤት ደግሞ? ላንቻለ ባንተኑ በላይ ላይ ይሹ እንደው ማሳይቼ ሸረክ ካሜራ አይደለም ያልሽ። አረ መዲና እንደው አትጃጃይ። እንደው አንቺ ደግሞ ዝም ብለሽ ነው። እናንተ ቤት መዲና የለም ዋይፋይ የሌለበት ቤት ጭራሽ ካሜራ ሆነሽ ነው? አረ ዲፕ ካሜራ ላሉ ያለንትን የሚሰራ እንደዚህ እያሉ ሲያስጨንቁ ይባይ። አረ እንግዲህ አንቺ ደግሞ እንደው ያለ ዋይፋይ ጋር አገናኝተው እኮ ነው ውድ የሚሰራው። ደህና ነሽ ግን? ዋይፋይ የለም እናንተ ቤት። በስልካቸው እኮ ነው የሚጠቀሙት ዳታ ማለት ነው። ታውቂያለሽ ችጋራም የሳውዲ የሚባል ሀገር። አረ ጊዜ እኔ የሆነ ነገር ልነግርሽ ነው። ልቅ ብቻሽን ነሽ እያልኩሽ ለዛ ነው እንዳትናገሪ ባይሆን። እኔ ላይውና ደግሞ አንቺንም እስብሻለሁ። ወዴት ይመስልሻል? አበሻማ የተወለድንበት ነው። አበሻ እባክሽን፣ ኢትዮጵያ ሀገራችን አስጠልቶ ምን ሰላም የለም። ልጠፋ ነው። ምን ታያለሽ? ልጠፋ እንዴት? ለአንቺ ነው ሚስጥር ነው ባይሆን ታውቂያለሽ። ማን ይዘኛል? ማን ይዘኛል? ሁለት ወር እኮ ቀረኝ መዲና ታውቂያለሽ። ከሪፖርት ላይ ጥፊ ነው የምትይኝ? ሁሉም እኮ እኔ ጋ ነው። አሁን የሚቃመኝ ፓስፖርት እኔ ጋ ነው። ችግር የለም እኮ ምክንያቱም
7,000 ብር ያች ነው ያለችኝን እኮ ልከፍል ነው። ምን ትያለሽ? ነው ወይንስ ዝም ብዬ ወደ ሀገሬ ልግባ? 7,000 ብር ቀላል አልከሽዋል እንዴ? አንቺ ምን ትጃጃያለሽ? እንዴት የዓመት ደመወዝ በይው። አስበሽዋል? ስሚ አስበሽዋል? መዲና እኔ እኮ ገጠር ነው ያለው ታውቂያለሽ፣ ጫካ ነዋ። ከእናንተ እንኳ ወዲህ ስንት መንገድ ያለ መሰለሽ። እሱን አውቃለሁ፣ ግን ወላሂ ሰልሽ የሚንገርሽ አሁን ዝም ብለሽ ይህን 7,000 ብር ከፍለሽ ራሱ ጠፊ ማለት ነው። ስራ ያላገኘሽ እንዲሁ ብዙ ነገር እኮ አለው። ጠፍቶ መስራት እኮ በጣም ከባድ ነገሮች ያጋጥማል። ብርሽንም አክስረሽ ከሁለት የወጣ ከምትሆኒ እኔ መቼም 2 ወርሽም ሞልተሽ ሀገርሽ ገብተሽ ከዛ በኋላ ወይ ዱባይ ብትሄጂ ይሻልሻል። እዚህ መምጣት ካልፈለግሽ ማለት ነው። እንደዛ ይሻላል ብለሽ ነው? ዱባይ ደግሞ ተዘጋ። ጅሪት አሁን ተዘጋ እኮ ነው ውድ፣ ተዘጋ። ሰሞኑን ዘጉ። አልሰማሽም? ዱባይ ተዘግቷል። ዱባይ ተዘግቷል? አዎ ከመቼ ወዲህ ተዘግቷል? ይሄን ሰሞን አላየሽም ቲክቶክ ላይ? ኧረ እኔ ቲክቶክ በምን እጠቀማለሁ? ልጄ ላይ ሆና ለዩቲዩብ የማይሆን ካርድ ነው ያለኝ። አዎ ተዘግቷል። መግባት አይቻልም፣ ሴትም ወንድም። አሁን እኮ አንቺ የራስሽ ታይሆን ችግርሽ የእናትሽ ቤት ነው። ገብተሽ እኮ በመጨረሱ መኖር ትችይ ነበር ቤት። አዎ ለእኔም አለኝ እናቴ ነው። እንዴት ሆነ ትቀመጣለህ ያለሽ። አሁን ደግሞ እጠፋለሁ ብትይ በጣም ከባድ ነው። ግን አሁን ሮመዳን ላይ ስራ አለን የሚያስጠፉኝ ሰዎች። ቢያንስ አንቺ ቋንቋ ምግብም ስለምትችይ እስከ 2,500 ትቀጠሪያለሽ አሉ። 2,500 ራሱ ትቀጠሪ? እሺ ይሆናል እና ወጣሽ ተስተ ቤት ሄድሽ ተቀጠርሽ። ጤና ቤት ስተገጠመሽ ጥሩ። እሱም ማጣሽ እኮ ነው መዲና። እኔ እንጃ ብቻ እኔ ምን እንደምልሽ አላውቅም። መቼም ምን ይሆን እንጃ። ከባድ ነው። እንደዚህ አድርግ ብሎ ለመወሰን በጣም ከባድ ነገር ነው። ገባሽ? እዚህም ታውቂያለሽ ሰዎቹ ሰፍሳፋ ምንም ነገር ግዙልኝ ትሏቸው። ይኸው 2 ዓመት ሙሉ ዝም ብዬ በ1,000 ብር ተገዛሁኝ። ኧረ ተይ 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 ሰርጌ ተኔ እንደኔ እህት ልጅ ብትሆኒ ምን ልትሆኒ ነው? ይኸው 6ኛ ወሯን ያዘ ፈተና ውስጥ ነው ያለችው። የሚያስጠፋት ሰው እንኳን አታ እየተሰቃየች። ትናንትና ማታ በዘይት ጠርሙስ አናቷን ልትላት። ኧረ ካሜራዋ አየሽ አላ ጊዜ ባልየው ወደ እሱ ስትዞርለት ወርዶ ጠርሙሱን ላጠባ ያረጋናት የውሃ አርጋ በላይ ነበራለች። ኧረ እባክሽ እና ቢሮ መቀየር አችልም? ጨረሽ? እና ቢሮ አትደውልም እንዴ? ቢሮ መደወል አችልም? ቢሮ እነሱ ተወጡልኝ። እኔ እንደው ገላገል ነበር እሻለሁ። ኧረ እኔ ሲያሰለቸኝ የአንቺዋ ቤት አይደለችም እንዴ መዲና? ኧረ ተይኝማ፣ ኧረ ተይኝማ። ግምት ያለኝ ግም ወላሂ ዛሬ ልንገርሽ፣ ወላሂ ታች ቃጥቤ ለራሴ ቁርስ ድንች ወጥ በቀይ ወጥ ያቺ በርበሬ ነበረችኝ ትንሽ ቀይ ወጥ ድንች ወጥ ዝም ብዬ በቀይ ሰርቼ በ3 ሳምንት ተከተክ የሆነ ምንጣፍ ፈቅፍዬ በላኛንን ፈቅፍዬ ቀይና ጥቤ ቁርሴን በልቼ ወደ ስንዴ ለቀማው ስመጣ ለቀም ማረገች በር ላይ ወጣልኩሽ። ወላሂ ለአና ዞርም ያረግቃ ነው የተደረደረው። ያንን አጥቤ ግድ እየተንቀጠቀጥኩ ወረድኩኝ። ብቻ በጣም ፈተና ነው የገባሁት። ወላሂ ተሞላሁኝ ሀገር የተገባሁ መመለስ ራሱ አይመስለኝም። እኔ የሚያንቀጠቀጡኝ እኮ አንቺ ቤት ያሉት ናቸው። አንቺ ቤት ያሉት ብታያት መርዝ ነገሯ መርዝ፣ ልጆቿ ግም። ኧረ ተይ መጋማቷ ብቻ ያ ብቻ አነሰ እንዴ? ምግብ ሲሰራ ታልኩሽ ወይ ታችኛው ቤት ወይ ላይኛው ቤት እንኳን ሰርተው እኮ አንዱ ቦታ ቢቆሽሽ ችግር የለውም። እዚህ ላይ ምታይ ምን ይላል ነው ዞር አለ። ሁሌም እነሱን ዕቃ መፈቅፈቅ ትልቂቱ ልጆች እኮ ናቸው። እሷ ደግሞ አሟት አላቅታለች። ኧረ ተይኝ፣ እሷ አስታማለች። እኔ የራሳቸው ጉዳይ። ዛሬ የግድ ነው አጥቤ የወረድኩት። ወገቤ ተቅለበለበ። አሁንም ውጭና ድንች ለጣሽ ድንችና ካሮት ለእንትን
እንዲወጡ ሊሰሩ እራታቸውን ያን አዘጋጅ እያለች ነው የደወለችው። እንዲያውም ገና ግማሽ ኬሻ ነው የለቀቁት። ጥቂት የለም ታይ ለቂጥ የማረፊያ ጠራ እንዲያው እንደዚህ ተናዞ ተመሞ እኔ እንዲያው ጉዲያቸውን አይቼ ቤታቸውን ገብተው እንደዚህ እኔን ከዚህ እየተጣሩ ሰራ ያምሻ እንዴ? ምን አገባሽ እና እዛ ገብተው አንቺ ምን አገባሽ እና ምን ቤት ነሽ? ያመጡሽ ለሁለት ቤት ነው እንዴ? እንዴ ያመጡሽ እኮ ለሁለት ቤት አይደለም። አሁን ላይ ሳስበው ሴትዮዋ የኔዋ ሴትዮ ማለት ነው የትኛዋን ልጅ ውስጥ እያመማት ስለሆነ ምንም ሆነ አለ እንዴ ይህን መፍታት ስራ መዲና ትረድሻለች በሌላ ዜ አያ በቤት ቆመጠች አልኩ እንዴ ነገሪያት ይሰማኛል፣ ብዙ ነገር ይሰማኛል። ነገሪያት እኔ ስሚ ሁለት ቤት ልሰራ አይደለም የመጣሁበት እንዴ ሁለት ቤት ልሰራ አይደለም ምክንያት አድርገች እችን 100 ብር እኔ ቅርብ 100 ብር ካርድ ቢሆነ የራሱ ጉዳይ በጭንቅላት የወጣ ካርድ ባልሞላ ሰዙ ደግሞ እዚህ ላይ አንዳንድ 100 ብር እያነሳሁ በሞላ ይሻለኛል። እንዴት ጉኝ ተምሰባይ ኧረ አፍንጫው ላይ ተጣለው። እባክሽን ዝም በያት። ወይ አብረን እንውጣ እንዴ? አብረን እንጥፋ እንዴ? መዲና እንደዛ ለማድረግ ነው ብር የለኝም አሁን እጄ ላይ ሰርተሽ አከፍይም። ስሚ ሰርተሽ መክፈላችም ሰርቼ መክፈል እችላለሁ፣ ግን አይቻልም። እንደዛ የኔ ደግሞ እኮ እያዛለሁ ገባሽ? አካውንቱ ሁሉም ነገር የተያያዘ ስለሆነ ያስይዘናል ሁለታችንም። እንዲያው ዞራውን የተጠፋው ስልክ ካለሽ ወይ የሷ ስልክ ምናምን አውርታሻል ወይ ብዙ ጥያቄ ይበዛ። እኔ አላውቅም ባያቸው። እሺ ጀምሩን ያላውቅም ላሳለች ጀመር መሆኑ ያው ታንቺ ጋር ቁጥሬ ስለማይጠፋ ከኔ ብሎክ ማድረግ ትችያለሽ። ብሎኩ ሳይሆን ያው እኔና አንቺ በሪከርድ ስላላወራን ይሄን ነገር በሪከርድ ብናወራው ራሱ አማርኛ ያስተረጉማሉ። አረ ያስተረጉማሉ፣ ያስተረጉማሉ። እሱማ ያስተረጉማሉ። እኔ እና አንቺ አሁን ያወራነው እኮ በመደዋወል እንጂ በሪከርድ አይደለም። በሪከርድ የምናወራው ደግሞ ዝም ብሎ ቀን ወሬ ሰላምታ እንጂ ሌላ ነገር አላወራንም። ስለዚህ ሊጠርገ ያስተረጉማሉ። ምንም ምን ሲጀመር ቁጥሯ የለኝም ነው አለቀ። እንደዛ ታሰብሽ? እኔ ሲጀመር እንገርሽ አሁን አንቺ ከዚህ ይሰፋልሽ ተመቻችተሽ ወጥተሽ ስራ ተገባሽ ችግር የለውም ትፈልጊልኛለሽ ስራ። እኔ ያው ኢትዮጵያ ደርሼ መምጣት ስላለብኝ ሄዳለሁ። ልጁ ቤተሰብ ጋር ያለውን ጉዳይ ስለጨረሰ በ2 ዓመት የግዴታ እንዲገባ አስገድደውኛል ቤተሰቦችም ማለት ነው። እጮኛሽ? አዎ ተጋብተን ተፈለግሽ መልሰሽ ትሄጃለሽ ብሎ እንትን ስላለ አሁን ደግሞ ታይ ሀይቅ ባለፈ ቤት ተከራየ፣ ቴሌቪዥን ገዝቷል፣ ቤት ተከራይቷል፣ ሰፋ ያለ ቤት ኩሽና በቃ ምናምን ያለው እሱን ተከራየን። የስንት ሺህ ብር እንደሆነ አላውቅም። እንደገና ደግሞ ቴሌቪዥን ገዝቶም ብሎ በቃ ቤቱን እያዘጋጀ ነው። እኔ ደግሞ መሄድ ያልፈለኩት ነበረ። ከዛ ወንድሜ ጋር ተደዋውሎ እነሱ ጨርሰው ብራዘር ደውሎ ቤትሽን ተዘጋጅቷል እንግዲህ መተሽ አግተሽ አንድ ልጅ ከዛ በኋላ ትሄጃለሽ አለኝ። እናንተ እንዲሁ ለመወለዱ ነው የቸኮላችሁት። እናቴ ለጊዜ መቀመጫ አይደለኝ በኪራይ ቤት ደግሞ ልጅ ልሰቃይ እንዲህ አልኩት። ዞሮ ስሚ የሰማሽ ነው መዲና? አልጠብቅም እያለ ነው አለ። የሰማሽ ነው? ለማንኛውም ውሸቴን ነው። ፕራንክ አድርጌሻለሁ። ለማንኛውም ውሸቴን ነው። ፕራንክ ነው ያደረኩሽ። እሺ አልሄድም፣ አልጠፋም። ፕራንክ ነው። እሺ ዩቲዩብ ላይ ለለቀው ፕራንክ ነው። እሺ ማን ይሰማሻል? ወይ ታውቀውት? አረ ቲክቶክ ላይ አይደለም ዩቲዩብ ላይ ነው። አያውቁትም። ዩቲዩብን መች ያውቁታል? ተሳክቶልኛል። እና የመጀመሪያውን ወሬያችን የዘይቱን
አብረሽ አድርገሽው አለ ራጥፊው ያጠፍቷል ያጠፍቷል። እንኳን ችግር የለውም። እና ለማንኛውም ፕራንክ ተደርገሻል? በሴትዮሽ ጨከነሽ የምትጠፊ አይመስለኝም ነበር ፊቱን። ኧረ ሴትዮ አቃጥላ ልደፋኝ ነው በእናትሽ። እሷ ጉድ ለማንኛውም አስደንግጬሻለሁ፣ ተሳክቶልኛል። አንቺማ ተሳክቶልሻል። ግን ያወራነው ወሬ ዩቲዩብ ላይ ራሱ የሚለቀቅ አይደለም በአላህ። ኧረ ጉድ ችግር የለም የኔ ወድ